ብሞት ይሻለኛል እንዴት ትላለህ አንተ? ብጠፋ ይሻለኛል እንዴት ትላለህ? ነገር የፈለጉ ሰሞን እንደውም ሱፍ ነው እንጂ መግዛት ያለብህ። ቀናበል ነገር ያለው ቀናበል ሙትቻ ነኝ እንዳትል ቀናበል። ደም ፈሶልኛል ነው ማለት ያለብህ። ዘኍልቍ መጽሐፍ ምዕራፍ 14 ከ26 ጀምሮ አንብበው። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። የሚያጉረመርምብኝን ይህን ክፉ ሕዝብ እስከ መቼ ታገሰዋለሁ? እሺ በእኔ ላይ የሚያጉረመርሙትን የእስራኤልን ልጆች ማጉረምረም ሰማሁ። ምን አረኩኝ? እሺ እንዲህ በላቸው። ትዝ አለኝ እኮ እየሰበኩ እንዲህ በላቸው። እኔ ሕያው ነኝና በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር። እንደተናገራችሁት እንዲሁ አደርግባችኋለሁ ይላል እግዚአብሔር። እንዳላችሁት የሚሆንባችሁ ጠላታችሁ እንዳለው አቅም ልክ አይደለም የሚሆንባችሁ። በክፉ በተነሱባችሁ ሰዎች ሐሳብ ልክ አይደለም። እናንተ በኔ ጆሮ እንዳላችሁት እንዲሁ አደርግባችኋለሁ። ብሞት ይሻለኛል ከማገባ ቆሜ ልቅር ካልክ እንዲሁ ያደርግባል። ካትጠራጠር እንዳላችሁት ነው እንዲሁ ያደርግባችሁ። ይድረስብኝ